ሳይ ሃይ ድጋሚ ሃይ ደርሰናል። ዋናውን የመምጣት እናት መውለዳችሁ ነው። ቀን 100% ቲክቶክ ለማወቅ ቃል ገባሁ ማለት ነው። ሃይ ጋይስ እንዴት ናችሁ? ዛሬ የአዶናይ ቲክቶክ አካዳሚን ለማስመረቅ እንሄዳለን። አብራችሁን ሄዱ። ከኋላዬ ኤኬ እና ማት ያሉ እንቀርጻለን፣ በደንብ እንቀርጻለን፣ ወደ እናንተ እናደርሰዋለን። አብረን እንሂድ። ዋት አንቺ ነሽ? ሃይ እንዴት ነሽ? ሳይ ሃይ ድጋሚ ሃይ ደርሰናል። ይህ የአዶናይ ቲክቶክ አካዳሚ ሊመረቅ ነው፣ እናስመርቀዋለን። እብድ ያለ ፕሮግራም የሚጀምረው እዚህ ጋር ነው። አዶናይ ቲክቶክ አካዳሚ ምርቃት ላይ ነው የምንገኘው። ይሄ ቀውጤ የሆነ ቫይብ ነው የሚሆነው ብዬ አስባለሁኝ። እኔ በጣም ጓጉቻለሁኝ ፕሮግራሙ እስኪጀምር ድረስ። አብራችሁን ሁኑ፣ እንቀውጠዋለን፣ እንማራለን። በቃ ብዙ ነገር እኔ እንትኑ ጋር እንዳየሁትኝ ሀው ቱ ግሮ ሀው ቱ ክሬት ሀው ቱ ቫይራሊቲ ምናምን የሚሉ ነገሮችን ነው የምንማረው። የሆነ አሪፍ ነገር ይሆናል ብዬ አስባለሁ። ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ አድርጋችሁ ጀምሩት። መጨረሻ ደርሰናል። ይህን ይመስላል። በጣም የተዋበ አዳራሽ ነው። አብራችሁን ቆዩ። ሙሉ ፕሮግራም እናሳያችኋለን። ወዴትም እንዳትሄዱ። ቴንኪዩ። ይሄ ደግሞ ትራስ ሚዲያ ነው። ደግሞ አድነኝ። የዛሬ ውሏችን አዶናይ ቲክቶክ አካዳሚ ምርቃት ላይ እንውላለን ማለት ነው። ውሏችን ያበደ እንደሚሆን ጥርጥር የለኝም። እንግዲህ አዶናይ ወጥቶ ልምድን ያካፍለናል። ምርቃቱን አብረን እንታደማለን። ስለዚህ እናንተ አብራችሁ እንድትቆዩ ከወዲሁ እንጠይቃችኋለን። የሙዚቃ ስራ ልጋብዛችሁና ወደ ቀጣይ መርሃ ግብር የምናልፍ ነው የሚሆነው። በድጋሚ ጥራችን አክብራችሁ ስለተገኛችሁ እጅግ አድርገን እናመሰግናለን። ጀምበሩ ደመቀ የለም ወፍ ለኛ ዘብሰው ተርፈ ከፍኔም ልክተፍ መንሳተፍ የለም ወፍ በኛ ዘብሰው ተርፈ ገና ተጀመረ። ገና ድምቅ ያለ ያማረ ምሽት ነው የሚኖረን። አዲሱ ትውልድ ይተጋገዛል፣ ታሪክ ይሰራል። አስደናቂው ምሽት በንግግሮች ብቻ የታጀበ አልነበረም። ሙዚቃም እንዲሁ አልበቃውም፣ ዳንስም ነበረው። ስለዚህ ቲክቶክ መጀመር ፍላጎታችሁ ከሆነ አሁን በደንብ አድርጌ ስልጠና ልሰጣችሁ ተዘጋጅቻለሁ። እንኳን ወደ አዶናይ ቲክቶክ አካዳሚ በሰላም መጣችሁ። አዶናይ ይባላለሁ። ዋው 9 8 7 6 5 4 Are you ready? እዚህ ጋር ሁላችንም ነው የደነገጥነው። እንዴት ከምኑ ስር እንደወጣ ሁሉ አላውቅም። እኔ እንጃ ብቻ ካሜራዬ ነው ይሄን እንትን ትዕይንት የያዘልኝ እንጂ የኔ እይታ ሌላ ቦታ ነበረ። ግን በሚያስደነግጥ ሁኔታ የወጣበትን ቦታ ተመልከቱልኝ። በቃ እጅግ ሲበዛ በጣም ክሬቲቭ ነው ልጁ። ሰዎችን እንዴት መያዝ እንዳለበት ያውቃል። ሙሉ ህዝቡ ነው የደነገጠው። ምክንያቱም እየጠበቅን የነበርነው ከዛ ዳር ይወጣል ብለን ነበር። ለኮንተንት ክሬተሮች እንግዲህ አዲስ ትልቅ እድል ይዘን መተናል። which is በጣም ብዙ ቲክቶከሮች ሆነው ብቻ ነው የሚቀሩት። ራሳቸውን ፊድ ማድረግ አይችሉም፣ ራሳቸውን ማገዝ አይችሉም። ለዛም ደግሞ ማናጀር ነው በዛሽ ልክ ያለታል። እነዚህ ቲክቶከሮች እንዴት አድርጌ ልብላ ብለው እየተጨናነቁ ነው። ይገባኛል። ለምን ጋይስ ሲስተም ከሌላችሁ በምንም ተአምር ከዛ ማርኬት ፕሌስ መሃል መሆን ስለማትችሉ ሻርክ ታለንት
ማኔጅመንት ብለን እንግዲህ ሻክ ታለንት ማኔጅመንት let's give it a hand ኦልሞስት ከ20 በላይ ታላላቅ ዋና ኢንፍሉዌንሰሮች ቲክቶከሮች ከኛ ስር ይገኛሉ። እነዚህ ቲክቶከሮች በምንድን ነው የምናግዛቸው? ፐርሰናሊ እንግዲህ እኛንን ኮንተንት ፕላናቸው የምናወጣላቸው፣ ምን አይነት ቪዲዮ መቅረጽ እንዳለባቸው እኛንን የምንነግራቸው፣ በደንብ ተመርተው በእኛ ቫይራል መውጣት ይችላሉ ማለት ነው። እዚህ ጋር ችግር የለውም። እሺ ባቢ ታይተሚክ ምን ተሰማ? እንኳን ደህና መጣችሁ ለአዶናይ አካዳሚ እና ልጄ ደረጃ ለብዙዎቹ ወጣቶች ጥሩ ተምሳሌት ሆነ። እንግዲህ ብቻዬን ልጠቀም ሳይሆን አብረን እንደግ የሚለውን ሀሳብ ይዘህ በመምጣት በጣም ኮርቻለሁ። እንግዲህ ይህ ጊዜው የእናንተ ነው። እንዲሁ ተባብራችሁ ተጋግዛችሁ የምታድጉበት ዘመን ይሁን። ለሀገራችን ጥሩ ለውጥ እንደምታመጡ በእናንተ ወጣቶች ላይ ትልቅ ተስፋ አለን። አመሰግናለሁ። ይወዳለሁ። በአጭር ቃል የተሰማ በአጭር የአዶናይ አካዳሚ በጣም ደስ ብሎኛል። ልጄ የመጀመሪያው መድረክ ተገኝቼ የእሱን ደስታ የተካፈልኩኝ በጣም እጅግ በጣም ስሜቴ በጣም እንትን ብሎኛል። እሱም እንኳን ደስ አለው። እንግዲህ ከወንድሞቻቸው ከ444 ፋሚሊ በጣም ሞቅ ይደረግ። ሲስተር እንዴት እንደምታምሪልኝ በእናታችሁ። ሰላም ትባላለች። እንግዲህ ምን ተሰማሽ? በጣም ደስታ ኩራቴ ነው። ሁሉ ካሜራ የመጀመሪያው ግማሿን ኬክ የቅርብ ቤተሰቡ እህት፣ እናት፣ አባት፣ ጓደኛ ኢንፍሉዌንሰር ይቆርሳል። ዘፈኑ ክፈቶ ዲጄ ግማሽ ድረስ ነው የመጀመሪያው ኤፒሶድ። ቲክቶክ አካዳሚ በመጨረሻም የአዶናይ ቲክቶክ አካዳሚ በይፋ ተመረቀ። ኬክ ተቆረሰ። ሁሉም ቤተሰብ ንግግር አደረገ። በጣም ደስ የሚል ነበር። እኔ ወድጀዋለሁኝ። ይህ ነገር ለወጣቱ ብዙ ተስፋ ይሰጣል ብዬ አስባለሁ። እንኳን ደስ አላችሁ፣ እንኳን ደስ አለን። የተወደዳችሁና የተከበራችሁ ውድ ተመልካቾቻችን የአዶናይ ቲክቶክ አካዳሚ ምረቃት ላይ ተገኝተን ያሳለፍነው ጊዜ ይሄን ይመስላል። በጣም የሚያምር ጊዜ ነበረ። ረዥም ሰዓት ነበር የተቀመጥነው፣ ግን እኔ ያው ቅንጭብ አድርጌ በአጭሩ እንድትረዱት አድርጌ ያቀረብኩላችሁ። ይህን የመሰለ ውድ ጊዜያችሁን ሰውታችሁ ስለተመለከታችሁት እጅግ አድርጌ አመሰግናለሁ። ይህ ትራስ ሚዲያ ነበር። እኔ ደግሞ አዱ ነኝ። ይህንን ዩቲዩብ ሰብስክራይብ በማድረግ አጋርነታችሁን አሳዩን። በዚህ ዩቲዩብ የጉዞ የጤና እንዲሁም በዓለም ዙሪያ ያሉ አስደናቂ ነገሮችን በሙሉ ወደ እናንተ ማድረሳችን እንቀጥላለን። በሚቀጥሉት ሳምንታት በጣም ብዙ ቭሎጎችን እንሰራለን። የምርቃት ቭሎግ አለን፣ የጉዞ ቭሎግ አለን። ከእናቴ ጋር ብዙ ነገሮችን እያደረግኩ አሳያችኋለሁ። በዋናነት ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትዘነጉ። መልካም ጊዜ